አደራ ክርስቲያኖች አንድ ቀን አለመኖር አለ። የእድሜ ክልላችንን እያየን ነገ የሚነጋልን የሚመስልን ሰዎች አንታለን። የማይነጋልን ሰዎች ልንኖር እንችላለን። በአጭር ቋንቋ ከጽድቅ ሥራ የተፋታን በጣም ብዙ ሰዎች አለን የምንኖር መስለ። ለዛ ነው ክርስቶስ የወይኑን ሰራተኞች ሥራ ፈታችሁ ለምን ቆማችኋል ይላል። ለምን ነው ጽድቅ ሥራ ፈተን የቆምነው? ነገ ልንሰራው ነው? ከነገ ወዲያ ልንሰራው ነው? ሰው እኮ እድሜ ሲጨመርለት እንዲያውም ያልሰራውን ኃጢአት ለመስራት ከሚቻኮል የቀረውን ጽድቅ ለመስራት ነበር መፍጠን የነበረበት። ግን አለመታደል ሆኖ ምን ዋጋ አለው? አብዛኞቻችን ከጽድቅ ሥራ ተፋተን እውነተኛ መሆንን ጠልተን ጽድቅን መሆንን መፈጸምን እጅግ ተጸይፈን የእድሜያችን መጨረሻ ላይ እግዚአብሔር ምሕረቱን መቼም አያሳጣን እያልን እንታለላለን። እንዳይመስላችሁ ክርስቲያኖች፣ ውሃ ሲወስድ እያሳሳቀ ነው እንደሚባለው ሰይጣንም ሲያታልል እንደዚሁ እድሜ ያለን እየመሰለን የምንኖር እየመሰለን ያታለናል። እንዳይመስላችሁ ማናችንም የቆምን መስሎ የታየን እንዳንወድቅ መጠንቀቅ አለብን።